የዛሬው እሁድ ልዩ መዓዛና ትዝታ ነበረው። ከእህቶቼ ጋር ተሰባስበን ፈታ እያልን ሆዳችንን ደግሞ በዳውሮ ባህላዊ ምግብ በሲልሶ ልናስደስተው ተስማማን። ለመስራት ያዘጋጀነው ግብአቶች ገና በአይን ሲታዩ ያጓጓሉ። ንጹህ አይብ፣ የተፈጨ ነጭ ሽንኩርት፣ በርበሬ፣ ኮረሪማ፣ አብሽ፣ ጨው እና ዋናው የጣዕም ምስጢር ደግሞ ያ የትም የማይገኘው ውብ ከለሩ ራሱ የሚናገረው የዳውሮ ቅቤ ነው። ቀጥሎ ወደ ውህዱ ገባን። አይቡ ቅርጹን ሳያጣ ያንን የሚያስጎመጅ ቀለሙንና መዓዛውን ሙሉ በሙሉ እንዲያወጣ መጀመሪያ በቅመማ ቅመም በእርጋታና በጥንቃቄ ማሸት ቁልፍ ጥበብ ነው። ጣባውን እሳት ላይ ጥደን ጥቂት ካሞቅነው በኋላ መጀመሪያ ያንን ማራኪ ቅቤ ከስር እንጨምራለን። በመቀጠልም በቅመማ ቅመም የተለወሰውን አይብ አክለን ከላይ ደግሞ ድጋሚ ወርቃማውን ቅቤ ፈሰስ እያደረግን እንጨምርበታለን። ከዚያም ሁሉንም ነገር ቀስ እያልን እናዋህደዋለን። ሙቀቱ ከበዛ አይቡ ቡክት ስለሚል ጣባውን አውርደን ማዋሃድ አለብን። የሚወጣው ከለርና መልክ ዋው ያስብላል። ጨጓራንም በደስታ ይፈትናል። በመጨረሻም ሲልሷችን ደረሰ። በቆጮ ቂጣ አሳጅበን አቀረብ ነው። አንድ ላይ ሆነን ስንጎርሰው ጣዕሙ ወደ ሌላ ዓለም ነው የሚወስደው። ከዛማ እሁዳችን ሙሉ እንዲሆን ደግሞ የዶሮ አይን የመሰለውን የካፋ ቡና እየጠጣን ቀናችንን በፈገግታና በደስታ ቋጨ ነው። ቪዲዮአችን ከተመቻችሁ ፎሎ፣ ላይክ እና ሪፖስት ማድረጋችሁን አትርሱ። ቻው።